አትጠራጠሩ፣ ብዙ ችግር እንፈታለን። ብዙዎች ፈተዋል፣ እኛም እንፈታለን። እናንተ ወጣቶች በጣም እድለኞች ናችሁ። በመሳደብ ጊዜ አታባክኑ። ወደምትፈልገው ህልምህ፣ ወደምትፈልገው ማንነትህ፣ ወደምትፈልገው አስፒሬሽን ለማደግ የምትተጋሁን በፖዚቲቭ ኢነርጂ የምትፈልገው ላይ ድዌል አድርግ። የምትጠላውን ተው። ደህንነትን ተው፣ ብልጽግና ላይ ድዌል አድርግ። ጦርነትን ተው፣ ሰላም ላይ ድዌል አድርግ። ደሞዝ ጭማሪ አልተጨመረልኝም ተውና የዓመት ደሞዜን በወር ቀይረዋል ላይ አስፓየር አድርገህ ስራ። ይመጣል። አንተ ኢንፋይናይት ፖቴንሻል ያለ ብቁ ዜጋ ነህ። ከገባህና በነቃ አእምሮ ከሰራ የፈለከውን ትሆናለህ። የፈለከውን ለመሆን ግን ኔጌቲቭ ነገሩን መተው ያስፈልጋል። መደመር ያስፈልጋል። መተጋገዝ ያስፈልጋል። መተባበር ያስፈልጋል። ይሄንን ካደረጋችሁ እናንተ ለኢትዮጵያ ሳይሆን ለአፍሪካ ትተርፋላችሁ። ይሄን ደግሞ በእኛ እድሜ የምናየው ይሆናል። በርቱ፣ አገራችሁን ውደዱ፣ ቤተሰቦቻችሁን አክብሩ፣ ተፈጥሮን ጠብቁ፣ ፈጣሪን ፍሩ፣ ፈጣሪን አክብሩና አመስግኑ። ይሄንን ካደረጋችሁ ወደፊት ያለው መንገድ የቀና ነው። ስላገኘኋችሁ ስለተወያየን እጅግ አድርጌ አመሰግናለሁ። እናንተንም ኢትዮጵያንም አብዝቶ ይባርክ። ክፉ ነገር ከናንተ ውስጥ ይውሰድ። ፍቅር ይሙላባችሁ። በጋራ ሆናችሁ አገራችሁን የምታሳድጉ ያርጋችሁ። አድጋችሁ ሰው ሆናችሁ ለማየት ያብቃኝ።